የኢራኑ ሱፕሪም ሊደር ሞጅታባ ካሜኒ ራሳቸውን ስተዋል፣ አንኮንሽስ ናቸው፣ ሀገሪቷን እየመሩ አይደሉም በማለት እንግዲህ ዴይሊ ሜል አንድ መረጃ ይዘው ወጥቷል። ኢራንስ ኒው ሊደር ኢዝ አንኮንሽስ ኢን አ ሆሊ ሲቲ ኤንድ አንኤብል ቱ ራን ዋር ቶርን ካንትሪ ኢንቴሊጀንስ ሜሞሲስ። ኢንቴሊጀንስ ማለት ደግሞ ይሄ ከመረጃ ምንጮች ወይ ደግሞ የመረጃ ተቋማት እንዳገኙት ከሆነ ማለት እንግዲህ ዴይሊ ሜል ይዘው ወጣው። ቶርን ካንትሪ ሲል ደግሞ በጦርነት የተበታተነች በጦርነት እየተበጣጠሰች የምትገኝ ሀገርን መምራት አይችሉም፣ አንኮንሽስ ናቸው ማለት ነው። እንግዲህ እንትና ያወጣው ዴይሊ ሜል ያወጣው ዜና ማለት ነው። ሞጅታባ ካሜኒ እንግዲህ ከተመረጡ ጊዜ ጀምሮ ወይ ደግሞ ስልጣን ላይ ከያዙ ጀምሮ እስካሁን ድረስ በአካል ታይተው አይታወቅም። በድምጻቸው ብቻ አንድ መልእክት አስተላልፈዋል እስካሁን ድረስ ለኢራን ማለት ነው። ኢንፋክት ከጥቃቱ በኋላ ከመጀመሪያው ከፌብሩዋሪ 28 ከነበረው ጥቃት ጀምሮ እስካሁን ድረስ there's nothing ምንም እሳቸው በህይወት አሉ እንዲባል እንዲህ በአካል የቀረቡበትም ሆነ እንደዚህ እንደሌላቸው የታዩበት ነገር የለም። ልጆች እንደሚያወጡት ከሆነ ሄቪሊ ጉዳት ገጥሟቸው ነው ደግሞ አባታቸው በተገደሉበት ጥቃት ላይ ሄቪሊ ወይ ደግሞ በከፍተኛ ሁኔታ ተጎድቷል የሚል እንትን ነው እየወጣ የሚገኙ አሴስመንቶች ናቸው እየወጡ የሚገኙት። ጋር በተያያዘ ደግሞ ዶናልድ ትራምፕ የሰጡት ሰዓት ወይ ደግሞ ዶናልድ ትራምፕ ያስቀመጡት አልቲሜተም ዛሬ ማክሰኞ ይጠናቃል፣ ሌሊት 8 ሰዓት ላይ ይጠናቃል ማለት ነው። በከተማ ውስጥ ደግሞ አራውንድ ዘ ካንትሪ የሚገኙ ፓወር ፕላንቶች የኃይል ማመንጫ ተቋማትን ወጣቶች ሺልድ ናቸው ደግሞ ወጣቶች እንደ ጋሻ እጅ ለእጅ ተያይዛችሁ እነዛም ፕላንቶች ፕሮቴክት አድርጓቸው ማለት እንግዲህ በኢራን የቴሌቪዥን ጣቢያዎች የተነገረ ንግግር ነው። ይሄ የወጣቶች ካውንስል ሴክሬታሪ ደግሞ የወጣቶች ካውንስል ጸሐፊ የሆነው አሊሬዛ ራሂሚ የተባለው ሰውዬ እንግዲህ ይህን ንግግር ያስተላለፈው ማለት ነው። ከዚህ ንግግር የተናገረው ነገር በጣም የተመቸኝ ምንድነው ታውቃላችሁ? እነዚህ ሀገር ሀብት ናቸው፣ ሀገር ኢንቨስት ያደረገባቸው ሀገር የሚጠቀምበት ሀብት ነው። ዲስፓይት ዩር ፖለቲካል ዲፍረንስ ወይ ደግሞ ዲስፓይት ዩር የፖለቲካል ልዩነታችሁ መታችሁ ፕሮቴክት አድርጉ የሚል ጥሪ ነው የቀረበው። ምንም ፖለቲካሊ ልዩነት ቢኖራችሁም ወይ ደግሞ መንግስት ባትደግፉም እንኳን አሁን ያለውን መንግስት እንኳን ባትደግፉ መታችሁ የሀገራችሁን ሀብት ፕሮቴክት አድርጉ የሚል ጥሪ ነው የቀረበላቸው። ዴድላይኑ ሊጠናቀቅ የተወሰኑ ሰዓታት ነው የሚቀሩት። የዚያ እነዛን ተከትለው ዶናልድ ትራምፕ ጥቃታቸውን ይፈጽማሉ ወይስ ደግሞ ድጋሚ ያራዝሙታል አሊያም ደግሞ በመሀል ላይ ሲስፋየር ወይ ደግሞ የተኩስ አቁም ስምምነት ይስማማሉ የሚለውን እንግዲህ ከጥቂት ሰዓታት በኋላ የምንመለከት ይሆናል። ውጊያው ከተጀመረ ማለት ነው አሜሪካ እስካሁን ድረስ ያጣቻቸው አውሮፕላኖች ወይ ደግሞ ያጣታቸው የጦር አውሮፕላኖች ዝርዝር ነው ከጀርባ የምትመለከቷቸው ማለት ነው። ራሳችን አጋየ ነው በጠላት እጅ እንዳይገቡ ራሳችን አፈነዳናቸው ካሏቸው ከሁለቱ C-130ዎች ጀምረን እዛ መቀጠል አንድ ኤቴን ዋርቶግ አለ። ይሄ ሙሉ በሙሉ ትምብሏል፣ ሙሉ በሙሉ ዲስትሮይድ ሆኗል፣ ሙሉ በሙሉ ጠፍቷል። ከዛ F-35 አለ፣ ጉዳት የደረሰበት F-35 አርፏል ተብሏል። ያ F-35 ከዛ 8 KC-130 ወይ ደግሞ KC-135 አየር ላይ ነዳጅ የሚቀዱ ማለት ናቸው። ስምንቱ ማለት ነው። ስምንቱ ሁለቱ ናቸው ቶታሊ ሙሉ በሙሉ ዲስትሮይድ ሆኗል ተብሎ የሚታሰበው። አራቱ እንግዲህ ጉዳት ነው የደረሰባቸው ስድስቱ። ከዛ አራት F-15ቶች አሉ ሙሉ በሙሉ ዲስትሮይድ ሆነው ደግሞ የተከሰከሱ የጠፉ አራት አሉ። ከዛ ደግሞ 17 MQ-9 ሪፐር ድሮኖች 17 የሚባሉ የእንትኑ የምንድነው የሰርቬላንስ ድሮኖች ተመተውባቸዋል። ቀጥል ከዛ ይሄኛው ደግሞ E3 ሴንቹሪ የሚባለው ነው። ይሄኛው ደግሞ እንትን የሚባለው አየር ላይ ኤርቦርን ራዳር ነው። አየር ላይ ራዳር እንትን የሚሉበት ነው። ይሄ ቁጭ ባለበት እንትን ባለበት ነው ፓርክ ባረገበት ኤርፎርስ ቤዝ ውስጥ ያለ ነው የተመተው ይሄኛው። ከዛ መቀጠል እንግዲህ ሁለት ቺኒኮች አሉ፣ ሁለት CH-47 ቺኒኮች አሉ። ከዛ አራት ሊትል በርድ የሚባሉት ትንሽ ሄሊኮፕተሮች አሉ። ከዛ ደግሞ 3 HH-60 የሚባሉት እንትን የሚጭኑት የትሩፖች የሚጭኑት 3 ሄሊኮፕተሮች አሉ። እነዚህ ሙሉ በሙሉ ሎስ ናቸው። ከዛ ደግሞ ልንገራችሁ የባለፈውን አንዱን ፓይለት ሬስኪው ለማድረግ ያጠፏቸውን አንዱን ፓይለት ሬስኪው ለማድረግ እዚህ ጋር የምትመለከቷቸው ጠቅላላ እነዚህ 1 2 3 4 5 6 7 የሚሆኑ ሄሊኮፕተሮች እነዚህ ሙሉ በሙሉ የጠፉት ያኔ ነው። በመቀጠል ደግሞ እነዚህ ሁለት C-130ዎችም እንደዚህ ዲስትሮይድ ሆኑት ያኔ ነው። ስለዚህ በአጠቃላይ 9 የሚሆኑ ኤርክራፍቶች አንድ ወታደር ሴቭ ለማድረግ እንግዲህ ስፔንድ ያደረጉት $2 ቢሊዮን በላይ አውጥተዋል። በዚህ ብቻ በከሰሩት ወር ደግሞ በተከሰከሰባቸው አውሮፕላኖች ብቻ $2 ቢሊዮን በላይ አውጥተዋል። እና እስኪ እናንተ ለምን መስለው እስካሁን ድረስ የእስራኤል አውሮፕላን ተከሰከሰ ሲባል ማንሰማው? እስራኤል ሴንሰር ያደረገቻቸው ነው ወይስ ደግሞ የእስራኤል አብራሪዎች ተሽለው ነው ወይስ ደግሞ እስራኤሎች የመሬት ተሳተፉ አይደለም? ሀሳባችሁን ኮመንት ላይ ያሳውቁኝ። መልካም ቀን። we have a major breaking news or ደግሞ ሜጀር የሚባል ሰበር ዜና በአሁኑ ሰዓት ተሰምቷል። ጠዋት ላይ ከኢራን ከምተኩሳቸው ሚሳኤሎች በተለየ ደግሞ ዛሬ የምናደርሰው ጥቃት ወይ ደግሞ እስራኤሎች እንደተናገሩት ከሆነ ዛሬ የምናደርሰው ጥቃት በኢራን የሬልዌይ ደግሞ በኢራን የባቡር መንገዶች ላይ ይሆናል ተብሏል። ልጅ ኢንፍራስትራክቸሮቻቸው ላይ ወይ ደግሞ የኃይል ማመንጫ ተቋሞቻቸው ላይ ዛሬ ይደርሳል የተባለው ጥቃት እንዳለ ሆኖ ማለት ዛሬ ይደርሳል የተባለው ጥቃት እንዳለ ሆኖ ዛሬ የምናጠቃቸው ጥቃቶች ደግሞ የሚያካሂዱት የሚካተቱት የሬልዌይ ኢንፍራስትራክቸሮች ወይ ደግሞ የባቡር መንገዶቻቸው ላይ ነው ብሎ ባቡር እንደቀልድ የምታዩት ነገር አለ። ሬልዌይ ኢንፍራስትራክቸር እንደቀልድ የምታዩት ነገር አይደለም። ጦር መሳሪያ ለመጓጓዝ ሊጠቅም ይችላል፣ ወታደሮች ለማጓጓዝ ሊጠቅም ይችላል። ከዚህም በተጨማሪ ባሊስቲክ ሚሳይሎች ሳይቀር ከቦታ ቦታ ለመጓጓዝ ለኢራን ሊጠቅም ይችላል። ይሄ እንዳለ ሆኖም ደግሞ የተለያየ ነዳጅ ወይ ደግሞ አስፈላጊ ነገሮችን ከኢራን ወደ ቻይና ወይ ደግሞ ለኢራን አዋሳኝ ሀገሮች ማለት ነው ለነሱ ሁሉ ትራንስፖርት ሊያደርጉበት የሚችል መንገድ ነው እና ሬልዌይ ኢንፍራስትራክቸሯን ዛሬ እንመታለን በሚል ነው እንግዲህ የቻናል 12 የተባለው የእስራኤል ቻናል የዘገበው። 8 ሰዓት ላይ ዴድላይኗ ያልቃል ተብሏል። እስከ 8 ሰዓት ላይ ስትሬት ኦፍ ሆርሙዝ ወይ ደግሞ የሆርሙዝ ወሽመጥ የማይከፈት ከሆነ ከአሜሪካ ጥቃት ይጠብቃታል። ኦር አትሊስት they said ትራምፕ ድጋሚ ላያራዝመውም ይችላል you never know ወጣቃይ እና ትንሽ ወደ ጭካኔ በጣም እየገቡ ነው። በጣም ህዝቡ ላይ እየጨከኑ የሚገኙት በአሁኑ ሰዓት ላይ እንግዲህ እና አሜሪካና እስራኤል ህዝቡ ላይ በፊት የነበረው አመራሮች ላይ ደግሞ ወታደሮች ላይ የነበረው ጭካኔ እንትኑ አሁን ወደ ህዝቡ ገብቷል። ሬልዌያቸውን የህዝቡን ድልድይ ምናምን እየተመታ የሚገኝ ህዝቡ መንቀሳቀስ ያቃተው ነው።